አዝናችሁ ፊታችሁ ላይ ሐዘን እየታየ ደግሞስ እየተነጋገራችሁ የምትሄዱት ስለምንድን ነው ብሎ ጠየቃቸው። በዚህ ጊዜ አንተኑ ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ሰው ነህን? ሰሞኑን በውስጧ የተደረገውን አታውቅምን? አሉት። በሰውና በእግዚአብሔር መካከል በስራው ታማኝ የነበረውን እውነተኛ የነበረውን ኢየሱስ ክርስቶስን የካህናት አለቆች አሳልፈው እንደሰጡት እንደሰቀሉት አልሰማህምን? አሉት። በዚህ ጊዜ እርሱ መልሰው ደግሞ ከኛ መካከል ሴቶች ማልደው ሄደው መቃብር ውስጥ አላገኙትም፣ መላእክት ደግሞ እንደተነሳ ነገሯቸው፣ ወንድሞችም አንዳንዶቹ ሄደው እንደተነሳ አዩ፣ እኛም ይሄንን ነገር ለማመን ተቸግረናል አሉ። በዚህ ጊዜ ገሰጻቸው። እናንተ ልባችሁ ከማመን የዘገየ መጻሕፍትን እንዳታስተውሉ ልባችሁ ከማመን የዘገየ ነቢያት ስለሱ የተናገሩትን አታውቁም? እነሆ ይሞታል፣ ከ3 ቀን በኋላ ወደ ቀደመ ክብሩ መልሶ ይመለሳል የተባለውን አታስተውሉምን? አላቸው። ገሰጻቸው። አሁን ማን እንደሆነ አላወቁም። ምክንያቱም ይላል ዓይናቸው ተይዞ ነበር ይላል። ዓይናቸው ተይዞ ነበር ይላል። ሰው የሚያየው ስጋዊ ዓይኑ ስላየ አይደለም። ማየት የሚቻለው ከዚህ ከስጋ ዓይን በላይ ውሳጣዊ ዓይን ሲከፈት ነው። በተለይ ሰው እንግዲህ እንደ ስጋ ስለምናስብ መንፈሳዊውን ነገር በስጋዊው ዓይናችን መመልከት ማየት እንችላለን። ወዲያውኑ ማረጋገጥ እንችላለን፣ እንፈልጋለን። ይሄ ደግሞ ረቂቅ የሆነ ነገር ነው። የሚታየው በረቂቅ ዓይን ነው። ለምሳሌ እግዚአብሔርን አላየ ነው። እግዚአብሔርን ስላላየ ነው እግዚአብሔር የለም ማለት ነው። እግዚአብሔርን ለማየት እግዚአብሔርን የሚያይ ረቂቅ ዓይን ያስፈልጋል፣ መንፈሳዊ ዓይን ያስፈልጋል። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ ይላል። ነቢያት ልባቸውን ንጹሕ በማድረግ ልባቸው ነጽቶላቸው ረቂቅ ዓይን ተሰጥቷቸው እግዚአብሔርን አዩት፣ ፊት ለፊት ተነጋገሩ። የማይታዩት ረቂቅ ነገሮችን ለማየት ሰው በጸበል ይድናል፣ ጸበል ይፈውሳል። ታዲያ ያ ጸበሉ እንዴት ነው የሚፈውሰው? እንዴት ነው የሚያድነው? ይሄ እምነት የሚገኘው ረቂቅ የሆነ መንፈሳዊ ልቡና ሲሰጠን ነው። አለበለዚያ አናውቀው። በምርምር በስጋዊ ምናብ እንዲሁ በደመ ነፍስ በእውቀት ብዛት ተመራምረን ለክተን መርምረ ነው የማዳን ውጤቱን ማወቅና መረዳት አይቻልም። ይሄ ላቅ ያለ መንፈሳዊ ነገር ስለሆነ ማለት ነው። ስለዚህ ምን ያስፈልጋል ካልን መንፈሳዊ ዓይን ያስፈልጋል። ለዛ ነው በጸሎታችንም ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ ወአዛንነሂ ቃለ ዘባኪትከ ይስምዓ። አቤቱ ዘወትር ዓይኖቻችን አንተን ብቻ ያዩ ዘንድ የእውቀት ዓይኖችን ግለጥልን፣ ጆሮቻችንም የአንተን ቃል ብቻ ይሰሙ ዘንድ ውሳጣዊ ልቡና ማስተዋልን አድለን ተብሎ በቤተ ክርስቲያን የሚጸለየው ማለት ነው። ይህ መንፈሳዊ ዓይን ያስፈልጋል። የማይታየውን የሚያይ ዛሬ ጸሎት ጸልየ ለጸሎታችን ምላሽ ስናጣ እግዚአብሔር ለኛ የተሻለ ነገር አዘጋጅቶልን ነው። ይህን ማየት ያስፈልጋል። ይህን መረዳት ያስፈልጋል። ከፊታችን ፈተና ቢደቀን ያ ፈተና የመጣው ለተለየ ክብር እንደሆነ እግዚአብሔር የተሻለ ክብር ሊሰጠን እንደሆነ መረዳት፣ ይሄንን አሻግሮ የሚመለከት ዓይን ሊኖረን ያስፈልጋል። አለበለዚያ ስናማር በማማራራችን ምክንያት ደግሞ ከእግዚአብሔር ስንርቅ በኃጢአት ላይ ኃጢአት ስንጨምር እግዚአብሔር ረስቶናል ስንል የባሰ ከእግዚአብሔር ተለይተን ለኃጢአትና ለሰይጣን ተላልፈን እንሰጣለን። ይልቅ የእምነት ልቡና ሊኖረን ያስፈልጋል። ማመን አሜን። ስለዚህ እነዚህ ሰዎች ዓይናቸው ተይዞ ነበረ። 3 ዓመት ከ3 ወር ያስተማራቸውን አምላክ እንዳያውቁ ዓይናቸው ታውሮ ነበር። እንዳይረዱ ያደረገላቸው ነገር እንዳያውቁ ትንሣኤውን እንዳያምኑ ዓይናቸው ተይዞ ነበር ይላል። ወዲያውኑም ነገራቸው። መጻሕፍትን እየጠቀሰ ነገራቸው። ነቢያትን እየተረጎመ ነገራቸው። የሙሴን መጻሕፍት ኦሪትን እየተረጎመ ነገራቸው። ኦሪትን ነቢያትን
የጥበብ የነ ሶሎሞን መጻሕፍትም የዳዊት መዝሙርም የሚናገሩት ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ዛሬ አንዳንዶቹ ካለማስተዋል የተነሳ መጽሐፍ ሲጠቀስ ወይ እሱማ ከኦሪት ነው ይላሉ። እሱ እኮ ብሉይ ኪዳን ነው ይላሉ። ብሉይ ኪዳንን የሚያጻፈ ሐዲስ ኪዳንን የሚያጻፈ እኮ ራሱ አምላክ እግዚአብሔር ነው። በብሉይ ኪዳን የተገለጠ የእግዚአብሔር ባህሪ ነው። በሐዲስ ኪዳንም የተገለጠ የእግዚአብሔር አንድ ባህሪ ነው። የእግዚአብሔር ባህሪ ደግሞ አይለዋወጥም። እግዚአብሔር እንደ ሰው አይደለም። በትንቢተ ሚልክያስ ምዕራፍ 3 ላይ አነ አምላክ ዘኢይትዌለድ ይላል። እኔም አልለወጥ አምላክ ነኝ። በብሉይ ኪዳንም የነበረ እርሱ ነው፣ በሐዲስ ኪዳንም የነበረ እርሱ። እንደገና ደግሞ ብሉይ ኪዳንን እየጠቀሰ ሲያስተምር የነበረው ራሱ መድኃኒታችን ኢየሱስ ክርስቶስ። ብዙዎቹ ስለማይረዱ ነው፣ ስለማያስተውሉ ነው። ስለዚህ ኦሪትን እየጠቀሰ ኦሪት አምስቱ የሙሴ መጻሕፍት ነቢያትን እየጠቀሰ ለደቀ መዛሙርቱ በደንብ ነገራቸው። መጨረሻ ላይ እንዲህ ያሉት ይላል። መንደራቸው ሲደርሱ ቀኑ መሽቷልና ከኛ ጋር አደር አሉት። ቀኑ መሽቷል፣ ወደ ቤት ግባ፣ ከኛ ጋር አደር ብለው ግድ አሉት። ወደ ቤታቸው ገባ። ማዕድ ቀረበ። ማዕዱን ባረከ። ልክ ማዕዱን ሲባርከው የታወረው ያ የተዘጋው ዓይናቸው ተገለጠ ይላል። እግዚአብሔር ሁላችንን ዓይን ይግለጥልን። ዓይናቸው ተገለጠላቸው። በዚህ ጊዜ ወዲያውኑ ከእነርሱ ተሰወረ። ማን እንደሆነ አወቁ። እርሱ ለካ በዕለተ ዓርብ ያንን ሁሉ መከራ የተቀበለ የሞተ የተቀበረ፣ ነገር ግን ሞትን ድል አድርጎ ተነስቶ መካከላቸው የተገኘ አምላክ ነው። ስለዚህ ልክ ማየት ሲጀምሩ እርሱ ከእነርሱ ተሰውሯል። በዚህ ጊዜ አንድ የሚደንቅ ቃል ተናገሩ። ለካ አሉ ኦሪትንና ነቢያትን የሙሴ መጻሕፍትንና ነቢያትን እየተረጎመ ሲነግረን ልባችን ይቀልጥ አልነበረምን አሉ። አያችሁ፣ የሙሴ መጻሕፍትን እየተረጎመ ሲነግረን፣ ስለ እርሱ የተነገረውን ትንቢት እየተረጎመ ሲነግረን ልባችን ይቀልጥ ይቃጠልብን ነበራል። ለካ ጌታችን የነገራቸው ቃል፣ የኦሪቱ ቃል፣ የነቢያቱ ቃል ልብን የሚያቀልጥ ነበረ። ለፍጹም ድነት የሚያነሳሳ፣ ለመንግሥተ ሰማያት ሕይወት መንገድ የሚመራ የሚያነሳሳ ነበር። የቀደሙ ነቢያት እነ ሙሴ፣ የቀደሙ ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳዊት፣ እነ ሶሎሞን፣ እነዚህ ሁሉ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተናግረዋል። መስዋዕቱ ምንድን ነው ካለት፣ በኦሪቱ የሚሰዋ መስዋዕት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አማናዊ መስዋዕትነት ማለማመጃ ነበር፣ ማነሳሻ፣ ወደዛ መቃረቢያ፣ ያንን ማሳያ ምሳሌ ነበረ፣ ምሳሌ ነው። እንደገናም ደግሞ ጌታችንም ተናግሯል በማቴዎስ ወንጌል ምዕራፍ 5 ላይ እስመ ይመጻእኩ እስአሮሙ ለኦሪት ወለነቢያት፣ እኔ የመጣሁት ኦሪትን ነቢያትን ልሽር አይደለም አላ ከመፈጽሞሙ አለ፣ ልፈጽማቸው ነው እንጂ። ማለት በኦሪት 10ቱ ትእዛዛት አሉ። 10ቱን ትእዛዛት ሊሽር አልመጣም። እንደውም 10ቱን ትእዛዛት የበለጠ ሊያጠብቅ ነው የመጣው። ይሄ ማለት ምን ማለት ነው? ለምሳሌ በኦሪት ከኔ በቀር ሌላ አምላክ አታምልክ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እነዚህን የመሳሰሉ ሕግጋት ተቀምጠዋል። ጌታችን ግን እነዚህን ሕግጋት በደንብ አድርጎ አርቆን ያስጠራው በስድስቱ ቃላት ማለት ነው። የባልንጀራህን ቤት አትመኝ ተብሎ ነበር፣ ግን ጌታችን አጽድቆታል። ጠላቶቻችሁን ውደዱ ብሎ ማለት ነው። ሰው ጠላቱን ከወደደ እንኳን መመኘት፣ እንኳን መስረቅ፣ እንኳን መግደል ምንም ሊያደርግ አይችልም። ስለዚህ እንደው ኦሪትን በደንብ ነው ያጸናው። ስለዚህ ልሽር አልመጣሁም ማለት ነው። ነገር ግን ከኦሪት የሻራቸው 2 ነገሮችን ብቻ ነው። እነሱስ ምንድናቸው? መስዋዕት ነው። መስዋዕቱ በአማናዊ በክርስቶስ መስዋዕት ተተክቷል። ያ የኮርማ፣ የጥጃ፣ የላም፣ የበግ፣ የበሬ
እነዚህ አያስፈልጉም። የፍጡር ደም ዓለምን ስላላዳነ ምሳሌ ሆኖ አልፏል። በጌታችን በእውነተኛው ዓለምን ባዳነው ሕይወት በሚሰጠው በቅዱስ ሥጋው በክቡር ደሙ ተተክቷል። ሌላው ክህነት ነው፣ የኦሪታውያን ክህነት። ቀድሞ ክህነት በዘር ሐረግ ይወረስ ነበረ። እንደውም ከሌዊ ወገን ያልሆነ ቅዱሰ ቅዱሳን የገባ ይሙት የሚል ተጽፏል እና በዘር ሐረግ የሚወረሰውን ከነሱ ወስዶ ለቅዱሳን ሐዋርያት ዘአተርክሙ በምድር ይኩን ሥራ በሰማያት ወዘፈታይክሙ በምድር ይኩን ፍትሐ በሰማያት ብሎ ስልጣነ ክህነትን ለሐዋርያት ሰጠ። ማለት በሐዋርያት እግር ለሚተኩ የሐዋርያትን ትምህርት ለተማሩ በሐዋርያት አንብሮተ እድ ለሚሾሙ ካህናት በዘር ሐረግ አይደለም፣ በጎሳ አይደለም